عفو مبابال بتفا قطر أن الأعمال لا ترفع سراوچاچن ወደ አላሁ ጀለ ወዐዝ ዘንዳ ሂደው አይመዘገቡም ተንጠልጥለው ይቀራሉ أليست هذه مصيبة ከዚህ የከፋ ሙሲባ አለ ለኛ ለሙእሚናኖች ሰግደን ጾመን ለፍተን ሐጅ አርገን ሰደቃ አውጥተን ምን ይችላልው ያህላ ቀርተን አቅርተን እኔና አንተ ስለተቆራረፈን ስራችን አይመዘገብም ብሎ ተንጠልጥሎ የቀረ እንደሆነ ይሄ እኮ ነው ኪሳራው በዚህ አጋጣሚ ሞትን እንደሆነ መዝገባችን ላይ ስራው ሳይጻፍ የሞትን እንደሆነ ምንድነው ነቲጃው ሊሆን የሚችለው ይህን ሲባል እንኳን አንደነግጥም ምናልባች እናንተ ተቆራርፋችኋልና ጉምሩክ ያለው ዕቃ አይወጣም አፉ ካልተባባላችሁ ብሏል ጠቅላይ ሚኒስተሩ በቃ ደሞዝ አይሰጥም አፉ ካልተባባላችሁ ብሏል ጠቅላይ ሚኒስተሩ ቢባል ያ ሰላም አለይኩም ቆመን አይደለም ተንበርክከን አፉ እንባባል ነበር የፈለገ ነገር ቢኖር ጉምሩክ ላይ ያለው የገባው ዕቃ ሳይወጣ ከሚቀር ግብር ብዙ ከሚሆንብኝ ኦር ደሞዝ ሳይከፈለኝ ከሚቀር ወይንም የሆነ ነገር ሳይደረግ ከሚቀር ምን አለበት አፉ ብንባባል ብንላቀቅ ብለን ሁላችንም በአፉታው እንማከራል ረቡል ዒዘቲ ወልጀላል አፉ ያልተባባላችሁ እንደሆነ ስራችሁን አይቀበልም قال رب العزة والجلال قال حبيبنا المصطفى صلى الله عليه وسلم يقول انذروا هذين حتى يصطلحا እነዚህን ሁለት ሰዎች እስኪታረቁ አፉ እስኪባባሉ ድረስ ስራቸውን እንዳትመዘግቡት አቁሙት ብሎ አዋጅ ያውጃል አላህ ለመላእክቶች ከዛ አይመዘገብም ስራ ብሏል እንዲህ ሲባል ከሴትም ከወንድም የሚደነግጥ የለም አረሱን አፉ ያልኩት እንደሆነ الله አውፋ ይበለኝ የምንልም ሁላ አለን الى هذا الحد درسنا اخواني ሰዎች ሁሌ ራሳችንን መብትና አስከብር እያሉ በገፉ ቁጥር ማንነታቸው እየወረደ ነው የሚሄደው ይቅር በተባባሉ ቁጥር ግን ማንነታቸው ከፍ ይያለ እስላማዊ ወንድማማችነታቸው እየተጠናከረ በሀገር ልማትም ይሁን በእስላም ከፍታ ብሎም በማህበራዊ ማንነት ላይ እየጨመረ ቢሄድ ነው እንበቃቀል ከተባለ ግን ማንንም ለማንንም አንስም የሚለው ሲስተም ውስጥ እንገባና ጉዳት ነው የሚያስከትለው ለዚህም ሲባል እኔ የሆነ በደል ያደረሰብኝ እንደሆነ ወንድሜ ያንን የበደለኝን በበደሉ መሰል መመለስ አለብኝ ብዬ ማለት እንዳለልብኝና ማለፍ እንዳለብኝ ያ ማለት ሁሉን ነገር እለፉት ይቅርበሉና ተውት ሐቅም ያላችሁ እንደሆነ አትቀበሉ ምናም ለማለት አይደለም ሐቃችንን እንቀበል ግን አንቆራረፍ ነው ደጋግሜ እንደምለው የሆነ እኛ ፍርድ ቤት ሄደን ምንካሰስ ከሆነ በሆነ ጉዳይ ለምንድነው ተቆራርፈን ምንካሰሰው አብረን ሄደን ለምን ፍርድ ዳኛ እንዲፈርደን ለምን አንጠብቅም ይቻላል እኮ እንደዛ ማድረግ ይቻላል እኮ ያአላህ ወዳጆች እንደዛ ነው በሆነ ነገር ያልተግባቡ እንደሆነ ዳኛ ፊት ሲቀርቡ ተቆራርፈው አይደለም ሰላም አለይኩም እየተባባሉ አንድ ላይ የበሉ አንድ ላይ የጠጡ የዳኛውን ፍርድ ለመቀበል ዘንዳ ይሄዳሉ እንጂማ ተቆራርፈው ተገጫጭተው አይንህና አሊ ድምጽህና ልስማ በሚል አይደለም ይሄ ጉዳት ነው የሚያስከትለው ነው قال سبحان ولا تستوي الحسنة ولا تستوي الحسنة ولا السيئة حسنانا ملكام نجرنا مدفو نجركو እኩል ሊሆኑ በፍጹም አይችሉም ማለት ታዲያ ምን ይሆን ادفع بالتي هي احسن ግድ የለህም ሰው ቢያጠፋብህም የተበተሻለ ነገር ተካለዛ ሰው ያንን የበደለኝን በደሌን እቀበላለሁ ምናምን አሳየዋለሁ ይልኩን ምናምን ይያልክ እዛው ውስጥ አትግባ ادفع بالتي هي احسن ይቅርታን ምረጥ አፉታን ምረጥ እሱ ሲያጠፋብህ አንተ መልካም አድርግለት አለ ለምን ያልክ እንደሆነ فاذا الذي بينك وبينه عداوه ባንተና በሱ መካከል ላይ አዳዋ የነበረው ሰው አየህ በመካከላችሁ ላይ አለመግባባት ጥላቻ የነበረው ሰው